warri qaraxa fuudhanii fi warri akka seeratti hin jiraanne hundinuu dubbii isaa dhaga'uudhaaf gara isaatti dhiyaatan. Fariisonnii fi barsiisonni seeraa garuu namichi kun cubbamoota hin simataa isaanii wajjinis in nyaata jedhanii Yesuus irratti gunguman. Kana irratti Yesuus fakkeenya kana isaanitti hime. እስቲ ከ11 እስከ 25 ኦር እስከ 24 ነው አሁን ከተለ ወደኮቲ አንጋ ይደጋፍ በተቻለ መጠን ሳቡ በተረጋጋ መንፈስ ያዳመጣችሁ ብትሉ ደስ ይለኛል። እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። ከነሱም ታናሽ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ከፍለ ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀን በኋላም ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እሱም ሪያ ሊያሰማራ ወደ ሜዳ ሰደደው። ሪያዎቹንም ከሚበሉት እስር ሊጠግብ ይመኝ ነበር። የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ ቤት እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ ቤት መጣ። እሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩኝ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ እረዱ፣ እንበላል ደስም ይበለን። ይህ ልጄ ሞቶ ነበር፣ ደግሞም ሕያው ሆኗል፣ ጠፍቶ ነበር ተገኝቷል። ደስ ይላቸው ጀመር። ታላቁም ልጅ በእርሻ ነበር። gaaf tokko immoo Yesuus namni tokko ilmaan lama qaba ture. Inni quxisuun abbaa isaatiin, yaa abbaa koo qabeenya kee keessaa kan naga'u hirmaata koo naa kenni jennaan, abbaan isaanii waan qabu hundumaa ilmaan isaa lamaaniif hire.